ኢና ሊላሂ ወኢና ኢለይሂ ራጂዑን በሳውዲ አረቢያ የመሬት መንቀጥቀጦች እየታዩ ነው ተብሏል። በዚህ ሰዓት እንደተሰማው መረጃ ከሆነ ትልቋ የክርስቲያን ሀገር ቻይና ልትሆን እንደሆነ ተሰምቷል። የእስልምና እምነት መሪዎቹ የሞተውን አስክሬን አንቀበልም አሉ። የእስልምና እምነት መሪዎቹ የሞተውን አስክሬን አንቀበልም አሉ። ትናንት እንግዲህ በአይሁድ ማህበረሰብ ላይ ተኩስ በመክፈት ብዙ ሰዎችን የገደለው እንግዲህ የአሸባሪውን አስክሬን በፖሊስ ተገድሎ ነበርና ያንን አስክሬን አንቀበልም እዛው እንደፈለጋችሁ አድርጉ ሲሉ በአውስትራሊያ የሚገኙ የእስልምና መምህራን አሳወቁ። እንደ ምክንያት ያነሱት ደግሞ ይህ ተቀባይነት የሌለው የሽብር ጥቃት ነው የፈጸመው፣ ስለዚህ እንዲህ አይነት ድርጊት በሃይማኖታችን ስለማይፈቀድ እዛው እንደፈለጋችሁ አድርጉት፣ በእስልምና ሃይማኖት መሰረት አንቀብረውም ሲሉ እንግዲህ አሳውቀዋል። እንደተናገሩትም ከሆነ በእስልምና ሃይማኖት ነፍስ ማጥፋት በጣም ትልቅ ወንጀል ነው። አንዲትን ነፍስ ያጠፋ ሰው ዓለም ላይ ያሉ ሰዎችን ነፍስ እንዳጠፋ ነው። ይህ ደግሞ አሸባሪ ነው። እኛ ደግሞ በአይሁድ ማህበረሰብ ላይ ደረሰውን ነገር አዝነናል ሲሉ እንግዲህ አሳውቀዋል። ይህ ተግባራቸው አሁን ላይ ብዙዎች የተቀባበሉት ይገኛሉ። ለተመሳሳይ መረጃ ደግሞ የፕላስ ምልክቷን መጫናችሁን አትርሱ። ኢና ሊላሂ ወኢና ኢለይሂ ራጂዑን በሳውዲ አረቢያ የመሬት መንቀጥቀጦች እየታዩ ነው ተብሏል። ይህ ቪዲዮ ከደረሳችሁ ቲክቶክ ቪዲዮ እንዳያወርደው በደንብ ሼር፣ ኮፒ ሊንክ፣ ሪፖስት በማድረግ ለሁሉም አዳርሱት። እንደዚህ አይነት የተፈጥሮ አደጋዎች የሚደርሱት በእኛው በራሳችን ወንጀል ነውና አላህ ሱብሓነሁ ወተዓላ የረሱል ሰለላሁ ዐለይሂ ወሰለምን ሀገር እንዲጠብቅና ለሀገሪቷም ለእስልምናም የሚበጅ መሪ እንዲሰጣት ሁላችንም ዱዓ ማድረጋችን እንዳንረሳ። እኛም ወደ አላህ እንመለስላለው። ወሰላም ዐለይኩም። ኢና ሊላሂ ወኢና ኢለይሂ ራጂዑን በሳውዲ አረቢያ የመሬት መንቀጥቀጦች እየታዩ ነው ተብሏል። ይህ ቪዲዮ ከደረሳችሁ ቲክቶክ ቪዲዮ እንዳያወርደው በደንብ ሼር፣ ኮፒ ሊንክ፣ ሪፖስት በማድረግ ለሁሉም አዳርሱት። እንደዚህ አይነት የተፈጥሮ አደጋዎች የሚደርሱት በእኛው በራሳችን ወንጀል ነውና አላህ ሱብሓነሁ ወተዓላ የረሱል ሰለላሁ ዐለይሂ ወሰለምን ሀገር እንዲጠብቅና ለሀገሪቷም ለእስልምናም የሚበጅ መሪ እንዲሰጣት ሁላችንም ዱዓ ማድረጋችን እንዳንረሳ። እኛም ወደ አላህ እንመለስላለው። ወሰላም ዐለይኩም ወራህመቱላሂ ወበረካቱ። በዚህ ሰዓት እንደተሰማው መረጃ ከሆነ ትልቋ የክርስቲያን ሀገር ቻይና ልትሆን እንደሆነ ተሰምቷል። በቻይና ምንም እንኳን ጥብቅ የመንግስት ሃይማኖታዊ ቁጥጥር ቢኖርም የክርስትና እምነት ተከታዮች ቁጥር በከፍተኛ ፍጥነት እያደገ መሆኑ ነው የተገለጸው። ተመራማሪዎች ባወጡት መረጃ መሰረት ይህ እድገት በዚህ ሁኔታ ከቀጠለ በፈረንጆቹ 2030 ዓመተ ምህረት የሀገሪቱ አማኞች ቁጥርም 247 ሚሊዮን በመድረስ ቻይናን በዓለም ላይ ከፍተኛ የክርስቲያን ህዝብ የሚኖርባትን ቀዳሚ ሀገር እንደሚያደርጋት ነው የተገለጸው። እናንተስ በዚህ ጉዳይ ምን ትላላችሁ? ሐሳባችሁን አጋሩ። ፎሎ በማድረግ ቤተሰቦቻችሁን አዘጉ። አንድ ጀናዛ መጣና ነብያችን ሊሰግዱለት ብለው ሰፍ አድርጎ ከዛ በኋላ ነብያችን ጠየቁ፣ ይህ ሰውየው የሞተው እዳ አለበት አሉ። አዎ እዳ አለበት አሉ። እንግዲህ እኔ አልሰግድለትም እናንተ ስገዱ ብለው ነብያችን ሲሄዱ ያ አቡ ቀታዳ የሚባለው በእጃቸው ያዘና ባክ ጌታዬ ረሱላህ ሰለላሁ ዐለይሂ ወሰለም ስገድለትና እኔ ቃል ገባለሁ እዳውን ከፍለታለሁ አለ። ትከፍለታለህ? አው ሰገዱለት ነብያችን ሰለላሁ ዐለይሂ ወሰለም። ይህ በ4 ሰዓት ጠዋት ነበር። ዙሁር ከሰገዱ በኋላ አባ ቀታዳ አይታላ አሉ። እኔ ነኝ አለ። ከፈልክለት አሉ። ያ ረሱላህ አሁን እኮ ነው የሞተው ትንሽ ጊዜ ስጠኝ አለ። እሺ። ዓስር ሰገዱ ጠየቁት፣ መግሪብ ሰገዱ ጠየቁት፣ ዒሻ ሰገዱ ጠየቁት፣ አልከፈለም። ለማግስቱ ሰላት አልፈጅር በቁጣ ተናገሩ ነብያችን። የታለ አባ ቀታዳ የታለ አሉ። እኔ ነኝ አለ። ከፈልክለት እዳው? አው ከፈልኩለት። አሁን ከፈልኩለት። አሁን ይላል ነብያችን الآن خفف عنه العذاب الآن ከከፈልክለት በኋላ عذابو ቅጣቱ ትንሽ ዝቅ አለበት፣ ትንሽ በረድ አለ ቅጣቱ። ስንት ነበር ታውቃላችሁ? ዑለማዎቹ እንደሚሉ እዳው 2 ብር ብቻ ነበር። 2 ብር እዳ ትቶ ስለሄደ በቀብር ይጠየቅ ነበር ማለት ነው። በጣም አደገኛ ነው የእንትኑ ጉዳይ። ከዛ በኋላ يقول اذا تركت دين ደሞ ምን አሉ ዑለማዎቹ? ደን ወይም ደሞ እዳ ከከፈልክ አባት፣ እናት፣ ሚስት፣ ልጆች አይገደዱም ያንተን እዳ ለመክፈል። ከፈለጉ ነው ከፈለጉ ይከፍላሉ፣ ካልፈለጉ አንድ ሰው አይገደድም። ዝም ብለህ ሙት አንተ። ወይም ደሞ ገንዘብ ትተሃል፣ ገንዘብ ብትተውም ከገንዘብህ እዳ አይከፈልም ወሲያ ካልጻፍክ። ምንድነው ወሲያ ደሞ? ንዛዜ እዳ አለኝ ክፈሉልኝ ካላልክ ምን ያቃል ሰው? ሞትክ ገንዘብን ወስደው በውርሻ ይከፋፈሉታል። ምክንያቱም ጽሁፍ አልተውክም። ስለዚህ አንተ ነው የምትያዝበት ማለት ነው። ከዛ በኋላ
ደሞ الفتوى من مات وعليه دين አባትና እናት አይገደዱም ማለት ነው ولو كان الميت شهيدا ولا شهيد ቢሆንም አንተ ነው የምትከፍለው እሺ ከዛ በኋላ بالنسبه للدائن ደሞ ያበደረው ሰው አላህ Subhanahu Wa Ta'ala ትእዛዝ ሳለፈ ምን አለ አንተ ያበደርከው ሰው አታጨናንቀው ለአንድ ወር ተብላችሁ ነበር አንድ ወር አለፈ ትንሽ ቀን ጨምርለት ተቸግሯል ኢላህ አላህ በሱረት البقره ምን ይላል وان كان ذو عسره فنظيره الى ميسره وان تصدقوا خير لكم ان كنتم تعلمون እናንተ አበዳሪዎች يعني ቀኑ ደረሰ የሚከፍልበት ቀን ደረሰ ግን አልቻለም አንተ ትንሽ ቀን ጨምርለት ምክንያቱም ስለተቸገረ ነው ደሞ አፉ ብትለው ጥሩ ነው ካልቻልክ ግን ትንሽ ቀን ጨምርለት ይላል አንድ ሙስሊም ከስተመር አለችኝና ባለቤቷ ውጭ ሀገር ነው አገባትና አንድ 6 ወር 7 ወር አጠገቧ ቆይቶ ከዛ ወደ ውጭ ሀገር ሄደ እሱ ከውጭ ሀገር የመጣው ከ11 ነው ከ12 አመት በኋላ ነው ማለት ጠቅልሎ እዚህ የገባው ግን ይመጣል በየአመቱ ምናምን ይመጣል ይገባል በጣም ብልህ በጣም ስማርት በጣም ጠንካራ ሴት መሆኗን ወጣቀው እሱ እዛ ሰርቶ ሲመጣ እዚህ እስኪመጣ ድረስ እሷ ፒኤችዲዋን እየሰራች ፒኤችዲዋን ሰርታ ጨርሳለች እንግዲህ ስንት ልጆች ነው 3 ልጆች ይዛ ፒኤችዲዋን እስከ ፒኤችዲ ድረስ በዚህ 11 12 አመት ባለቤቷን እየተማረች ነው የጠበቀችው እኔ በጣም ነው ያደነኳት በጣም ነው ቆሜ ያጨበጨብኩላት ዓለም ላይ እነሱ ብቻ ናቸው እስከምትሏቸው ድረስ አንዳንድ ሰዎች እንደዚህ ነው ሰዎች በቃ እሷ ብቻ ናት እስከምትል ድረስ የሚገርም ማንነት ያላት ሴት አለ እንግዲህ ሌላ ሴት ቢሆንስ ልጁ በዚህ ጋር እንደዚህ ሆኖብኝ እንደዚህ ሆነች እያለች እርግጠኛ ነኝ እንኳን አዲስ ነገር ተምራ የሆነ 3-4 ነገሮችን ተምራ ልትጠብቀው ቀርቶ ያላትን ራሱ ባላት ማንነት ራሱ የምትቆይ ሴት ጥቂት ሴት ናት እቺ ሴት ግን ባለቤቷ ከዛ ሀገር እስኪመጣ ድረስ ፒኤችዲዋን ሰርታለች እኔ ይገርመኛል በቃ አንዳንድ ሴቶች ባለቤቷ እዚህ ጋር ገንዘብ ደብቋት እሷ ግን 1 እና 2 10 ብርና አዋራ የጠጣችን 100 ብር ሰብስባ የራሷ የሆነ ነገር ገንብታ የሚገዛላትን ወርቅ ሰብስባ የሆነ ነገር ገዝታ ቁጭ ትላለች ይሄ ነው በቃ መንፈስ ጠንካራነት ነው ይሄ ጠንካራ ሴት ይሄ ማለት ከባሎቻቸው ደብቁ እሱ አይደለም ነጥብ ከያንዳንዱ ነገር በኢኮኖሚ ከያንዳንዱ ነገር በሆነ ነገር የሆነች ነገር በመውሰድ በኢኮኖሚ ማደግ ይችላል በመንፈሳዊ በያንዳንዱ ነገር ማደግ ይችላል በእነዚህ ሁሉ ነገር ያደገች ሴት በባለቤቷ ዘንድ ሞገስ አላት ሰው ልጅ ነህና ሚስት እየወደደች እንድትኖር የምትፈልግ ከሆነ በየቀኑ አንዳንድ ነገር ራስ ላይ አፕዴት ማድረግ አለ ሴት ከሆንሽ በየቀኑ ባለቤትሽም በጎረቤት ዘንድ በማህበረሰብ ዘንድ ቤትም ቦታ ተቀባይነት ማግኘት ፈልጊ ከሆነ በየቀኑ ራስሽን አፕዴት ማድረግ ራስሽን ማሳደግ እቺ ሴት ባለችበት ቦታ አልቆመች በየቀኑ ራሷን እያሳደገች ወደፊት እየሄደች በየቀኑ ምንም ማረው ነገር አለ ስለዚህ ምን ልወቅ ሴት ልጅ ምን ባህሪ አላት ከሞያ ከሴትነት ከያንዳንዱ ነገር ኢቭን እንኳን እኔ ምን እናቷ ጋር ጎንበስ ብላ ለመማር ብዙ ጊዜ ሌላ ሴት ልጅ አለች አይደል ተመለሰሽ እናትሽ ጋር ለመማር እድሉን የማታገኝበት ዘመን ቅርብ ነው የእናትሽን ኤክስፒሪየንስ ጠይቀሽ የማታገኝበት ዘመን በጣም ሲበዛ ቅርብ በጣም ሲበዛ የሁላችንም እናት አባቶቻችን በትንሹ ረጅም ዓመት ኖረዋል ጎንበስ ብለን እንማራለን ወይ ብዙም አይደለም አይመስለንም ሰው ደግሞ አጠገቡ ካለ ሰው ካልተማረ ሩቅ ካለ ሰው አይማር ትምህርት አጠገብ ካለ ሰው ከዛ በኋላ እያደገ ወደዛ